ሰላም ጤና ይስጥልኝ ውድና የተከበራችሁ የሰዘሮች በሙሉ ባላችሁበት በዓለም ዳርቻ እንደየሰዓት አቆጣጠራችሁ የክርስቶስ ሰላም ይብዛላችሁ። ውድ ቤተሰቦች ዛሬም በጠዋት እንግዲህ መለስ ብዬ መጥቻለሁ። ቪዲዮ ላይክ በማድረግ ጀምሮ አዳዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንሆን ከጎኔ ሆናችሁ ደግሞ የምታበረታቱኝ እጅጉን አመሰግናለሁ ቤተሰቦቼ። እስኪ ዛሬ እንግዲህ አንዳንድ ስለ ስደት ቆይታዬ በሁለት ዓመት ወይም በኮንትራት ጊዜ ያሳለፍኳቸውን ቻሌንጅ ለአንዳንድ እህቶች ያግዛቸዋል ብዬ ስላሰብኩኝ ሼር ላረጋችሁ ወደድኩ ማለት ነው። ምክንያቱም ብዙዎቻችን በስደት ስንኖር እንግዲህ ታውቃላችሁ የጨለማ ህይወት ነው የሚመስለን እና ጨለማ ውስጥ በቃ የሆነ እስር ቤት ውስጥ እንዳለን ነው የሚሰማን ስሜት። ግን አለ አይደለ ያው እግዚአብሔር ስላለ ከዚሁ ቀጥሎ ደግሞ ስልካችን ኢንተርኔት ስላለ እግዚአብሔር ይመስገን ምንም ቢሆን እንደ በአካል ተገናኝቶም እንትን እንደማለት ባይሆንም ከሰዎች ስናወራ የተለያየ ነገር ስናዳምጥ እንደየ ሃይማኖታዊ ነገር ስናዳምጥ ሊሆን ይችላል። ብዙ ተሞክሮዎችን ደግሞ እንዲሁ እንደኛ ቻሌንጅ ያሳለፈ ሰው ሼር ሲያደርግ ሊሆን ይችላል እና እየተጽናናን የሆነ ተስፋ የምናገኝበት አጋጣሚ አለ። ይህን ደግሞ እኔም ስላሳለፍኩትም ጭምር ማለት ነው እና አንዳንዶች ደግሞ ብዙውን ጊዜ በቃ የሆነ እነሱ ጋር ብቻ የሆነ ቻሌንጅ ያለ ወይም የነሱ አሰሪ ብቻ የከፋች የሚመስላቸውና ተስፋ የሚቆርጡና በጣም ብዙ ጊዜ በቃ አይናቸው እስኪጠፋ የሚያለቅሱ ልጆች አሉ። በእውነት ምንም ማድረግ እንኳን ባይችሉ አይናቸው እስከሚጠፋ ድረስ ቀን በቀን የሚያለቅሱ በር እየዘጉ ልጆች አሉ። ይሄ የታወቀ ነው እና ይሄ መሆን የለበትም ባይ ነኝ። ምክንያቱም አሰሪዎች ሲባሉ አንድ አይነቶች ናቸው። እኔ በነገራችን ላይ ቪዲዮን ስለምትከታተለው ብዙም ስም ማንሳት አልፈልግም። አሁን ላይ ማላነሳበት ነገጣት እንደፈለግኩ የምናገርበት ነገር ሊኖር ይችላል። ዛሬ ሀገሬ ራሱ እያለው እንደፈለግኩ የማልናገርበት ስለሷ በቀጣይ እነግራቸዋለሁ። ምክንያቱም ተጠንቅቄ ነው የማወራው። ለምን ተጠንቅቀሽ ታወሪያለሽ? ዛሬ ሀገርሽ አይደለሽም ወይ? ነፃነት አለሽ አይደለም ወይ? እንደምን አባቷ ልትሉ ትችላላችሁ። ያ አይደለም። እኔ የታሰርኩበት ኢቭን ቤት እንዳልቀይር ከእሷ ጋር የእሷን ባህሪ ለ2 ዓመት ያህል በእውነት ተቋቁሜ እንድኖር ኢቨን ዛሬም ደግሞ እንደዚህ ነው ብዬ እንዳላወራ ያሰረኝ የሆነ ምክንያት ስላለ እሱ ሲፈታ ነው የማወራው። ስለሌላችሁ ነው ባጭሩ። የሁሉም አንድ አይነት ናቸው፣ ተመሳሳይ ናቸው። በተለይ ተመሳሳይነታቸው ምንድነው? ሰራተኛ የሁሉም አሰሪዎች ሰራተኛ የሚደክማቸው፣ ሰራተኛ የሚርበው፣ ሰራተኛ የሚጠማው፣ ሰራተኛ የሆነ በቃ ፍላጎት ያለው አይመስላቸውም። መሰረታዊ ፍላጎት የሚያስፈልገው እና ደግሞ የሆነ የሚያስብ ራሱ አይመስላቸውም። በእውነት የሚያስቡ እነሱ ፐርፌክት እነሱ በቃ አይኖ እንጃ ስራሽን እያደነቀች ስራሽን እየወደደች ለሌላ እኮ ስራሽን ትመሰክራለች። ከዛ ቤት ልቀቂኝ በቃ ሊሄድ ብትያት እኮ ለ5 ደቂቃ አትፈቅድልሽ። ሱቅ ወጥተሽ እስክትመለሽ ድረስ እኮ ቤቱ የተደረመሰባት ነው የሚመስላት። እንዲህ ሳህን አንስቶ ለመብላት ማለት ነው፣ አይደለም ሰርታ ለመብላት። ግን ያ ሁሉ በሆነበት ሁኔታ ደግሞ ይመስለኛል ወይ ብር ጨምሩ እንዳንላቸው ሊሆን ይችላል፣ ወይ ደግሞ ኩራት ይሰማቸዋል ብለው ስለሚያስቡ ሊሆን ይችላል። ብቻ አላውቅም። ምንድነው እኛ ጥሩ በሰራን ቁጥር እነሱ በተቃራኒ ነው ለኛ የሚያሳዩን። ቴንኪው በሚባልበት ቦታ ላይ ጥሩ ስራ እንዳልሰራን በቃ እንዳልተመቻቸው እንዳልወደዱት አይነት ነገር ነው ይህን በቃ የሚያንጸባርቁት። ይህ የሁሉም አሰሪዎች የሁሉም ባህሪ። ስለዚህ ምንም ሊደንቃችሁ አይገባም። ማርያምን ነው የምላችሁ። እናንተ በዚህን ሰዓት ምንድነው ማድረግ ያለባችሁ? ቆራጥ ሆናችሁ ባጭሩ ይሄ ቀን ያልፋል፣ የእሷ ቤትም ይቀራል፣ የኔ ህይወት ግን ይቀጥላል ከማጋ ከእግዚአብሔር ጋር አይደለ? ይሄን በማለት ለራሳችሁ ተስፋን ትሰንቃላችሁ፣ ትዕግስትን ታጠነክሩና በውስጣችሁ ትዕግስትን ስጠኝ እያላችሁ እየጸለያችሁ በትዕግስት ይሄን ቀን ለማለፍ ብቻ ከስራችሁ አትወረዱም፣ አትወጡም። ራሳችሁን ጠብቃችሁ መስራት፣ ውሃችሁን መጠጣት፣ ምግባችሁን በሰዓቱ መመገብ፣ እሷ የምትለውን ሁሉ በዚህ ሰምታችሁ በዚህ መድፋት ማብሰስ። ምክንያቱም የቤቷ ህግ አለ፣ መተግበር ያለባችሁ ህግ አለ። ግን ደግሞ የምትለው ሁሉ ለእናንተ አይሆንም። የሚሉትን ሁሉ የምናደርግ ቢሆን እኛ ቆመን አንሄድም። እውነቴን ነው የምላችሁ። ቤት ውስጥ ዛሬ ይህን ህግ ይዘሽ ተከትለሽ ሂጂ ብላሽ ነገ ጧት ትቀይረዋለች። ነገ ይቀየራል። ለምን እንዲያርግ እንዴ? አንቺ እኮ ነሽ ያልሽኝ ካልሻት እንዴ ታዲያ ሁሌ ተመሳሳይ ነው እንዴ? ወይም ደግሞ ምናልባት የምትረሻ አይነት ሰው ከሆንሽ የዛሬ ወር ያልኩሽን ወይም የዛሬ ሳምንት ያልኩሽን አረሳሽው፣ ቅድም ያልኩሽን ግን ረስተሽዋል ነው የምትባይ። እኔ በእውነት እንደዚህ ነበር የምትለው ኢኒሼቲቭ እና በጣም ይገርመኛል የምር። አንድ ጊዜ በጣም ተናድጄ ምን አልኳት፣ እንዴ አንቺ እኮ አንድ ቤትሽን ነው ቤተሰብሽን ሰብሰብሽ ቤትሽን ነው የምትመሪው አልኳት። እኔ ግን ልንገርሽ አልኳት፣ ህፃን ልጅ ትቼ ነው የመጣሁት፣ ትዳሪ አለ፣ የሀገሬ ነገር ያሳስበኛል፣ የአንቺ ቤት ያሳስበኛል። እዚህ ጋር
ስለ አስቤዛ እጨነቃለሁ፣ ስለ ስራ እጨነቃለሁ። እንዴ ካሁን ተናገረች አልተነገረች እጨነቃለሁ። ስለ ስንት ነገር እንደምጨነቅ አውቀሻል። በቃ ብቻ በዝርዝር ነገርኳት ማለት ነው። ከዛ መተሻል ስለ ልጅ ልታስቢ አይደለም፣ ስለ ትዳር ልታስቢ አይደለም፣ በቃ ስለ ሀገር ልታስቢ አይደለም። በፍጹም ስለ ቤተሰብ ስለምንም ማሰብ የለብሽም። ስራና ስራ ነው የመጣሽው። እኔ ጋር ነው ፎከስሽ። አያችሁ፣ ሰው አንመስላችሁም። እነሱ ምንም ሀሳብ ራሱ ያለን አይመስላችሁም። ምናልባት አስቤዛ አለቀ ስላት አስቤዛ ታመጣለች። ከቤት አትወጣም ሲጀመር ሴትዬ እና ስራ የላትም፣ ቤት ውስጥ ነው የምትውለው። ያው አልፈርድባትም። አንዳንድ ጊዜ ስራም ጥሩ ነው፣ ለአእምሮ ረፍት ነው። እሷም አእምሯ ሲጨነቅ እኔ ላይ ነው አእምሯን የምታረጋጋው። እኔ ላይ ተናግራ ነው አእምሯ የሚረጋጋው ይመስለኛል። እና ያው ነገሮችን በማገናዘብ እኔም ደግሞ ኬርለስ በመሆን በቃ አለ አይደለ። በተለይ ደግሞ ከጊዜ ወደ ጊዜ እየለመዳችሁት የምትመጡት ነገር አለ። የዛን ሰው ባህሪ እንዲህ እያለ አንዳንድ ጊዜ በጣም ደክሟችሁ በጣም ተሰምቷችሁ በቃ ማለት እረፍት ፈልጋችሁ በጣም ስለፉ ውላችሁ ስራችሁን ስታደንቀው ወይም ደግሞ መደነቅ ያለበት ስራ ወይ ደግሞ ፋሚሊው ሲያደንቀው እሷ ስትኮንናችሁ በጣም የሚሰማችሁ ነገር አለ። ግን ያ አይሁን ነው የምለው። ሰውነንና ግን አንችልም። እና ስለ ራሷ ፕላን ስትነግረኝ ለአሁን ልጅ ማስጠናት ለሷ ትልቅ ፕላን ነው። ለልጅ ፀጉሯን ማስተካከል ትልቅ ስራ ነው። ስለ ራሷ ፕላን ስትናገር ማለት ልጅን ትምህርት ቤት የተወሰነ ታይም አስጠንቶ ምናምን ታውቃላችሁ፣ የነሱን ትምህርት እንደዛ በመላኳ ትልልቅ ስራ ነው በቃ ለሷ ማለት ነው። ሰው እስከማንመስላቸው ሞራላችን የሚነኩ ዜጎች ናቸው፣ ፍጥሮች ናቸው። እና እነሱን ምን ማድረግ ነው ያለብን? ነገ ትታናቸው ነገ የነሱ ቤት እንደሚቀርብ በማሰብ ራሳችንን መጠበቅ መቻል አለብን። ለራሳችን ተስፋ መስጠት መቻል አለብን። በቃ እኔ እኮ ትንሽ ጊዜ ነው ከእሷ ጋር 1 ዓመት አልኖርም እኮ በቃ ትበል እንደፈለገች። እኔ ግን ከስራዬ ምንም አልጎልባትም። ኢቭን አንዳንድ ጊዜ በጣም ሰው ናችሁና ስትናደዱ ልትናገሩ ትችላላችሁ። አሁን ሴትዮን እኩል እንነጋገራለን። በጣም ታናድደኛለች። የምሬ ነው የምላችሁ። ይህን ደግሞ እጅጉን ትለያለች። ምክንያቱም እኔ ስደት የመጀመሪያ አይደለም፣ ስደት 2ኛ ጊዜ ነው። ዱባይ ግን አሁን ኮንትራት ስሰራ እሷኑ ብቻ ነው የማውቀው። በነገራችን ላይ ግን ሳውዲ አረቢያ ስሰራ ቢያንስ ወደ 3 አይነት አሰሪዎች አይቻለሁ። ባህሪ ላይ የእውነት ነው የምላችሁ በጣም በጣም ከባድ አይገልጻትም። በጣም ሲበዛ በጣም ከባድ ናት። እና ያን ሁሉ ችሎ በእውነት እኔ እግዚአብሔርን ዛሬ ላይ እኔ እንዲህ አልፌው የመጣሁት ጌታ ሆይ በቃ እንዴት ረዳሃኝ ብዬ ራሴን በጣም በቃ እንትን እላለሁ ማለት ነው። ዛሬ ላይ በጣም እገረምበታለሁ ያን ነገር ወደኋላ እያስታወስኩኝ። አሁን በዚች ጊዜ እንኳን እንደው እረፍት አድርጌ በጣም ነው የምገረመው። እውነቴን ነው የምላችሁ። እና ስለዚህ በርቱ፣ ጠንክሩ፣ ተስፈኛ ሁኑ፣ ትዕግስተኛ ሁኑ። ያልፋል። የእነሱ ቤት ይቀራል። የእናንተ ህይወት ግን ሀ ብሎ ይጀምራል። ተግባባን? ሀ ብላችሁ ትጀምራላችሁ። እኔ አሁን ተመልሼ እንደገና ሀገሬ ገብቼ ከልጄ ተገናኝቼ ሀ ብዬ እንግዲህ ህይወቴን እንደገና እየመራው ነው ያለሁት። ጤናስ ባይኖረኝ የሆነ ነገር እስጎሎኝ ቢሆን እየተናደድኩ ጨጓራዬ ተልጦ ቢሆን እውነቴን ነው የምላችሁ። ከዛም አልፎ በጣም ሲብዝ ትዕግስት ሲያልቅ የሰው ልጅ ብዙ ነገር አለ፣ ህይወት እስከማጣት ነገር አለ። በእንደዛስ መልክ ቀርቼስ ቢሆን የእውነት እንደሷ ፈተና ማለት ነው። እና እኔ በሰዓቱ ምንድን ነው ያደረግኩት? ጌታ ሆይ ያልፋል፣ በቃ ታሳልፈዋለህ፣ ለእኔም ትዕግስት ስጠኝ፣ ኃይልን ስጠኝ፣ ብርታትን ስጠኝ። ይህ ነገር ያልፋል፣ የሷን ቤት ይቀራል፣ የኔ ህይወት ግን ይቀጥላል። ነገ ወደ ናፈኩት ልጅም እሄዳለሁ እንዳልኩኝ እግዚአብሔርን ተስፋ እንዳደረግኩ ግን አይመስልም። ሰውናችሁ ትጠራጠራላችሁ አልኳችሁ። በቃ በእምነታችሁ ሳይሆን የምትጠራጠሩት ነገ በሚሆነው ነገር አንደር ሲሆን እደር ሲሆን የሚለው ነገር ያጠራጠራችኋል። ሰው እነዚህ ነገሮች ተረማምዳችሁ አልፋችሁ ስትሄዱ የእውነት ነው የምላችሁ ዛሬ ላይ ቆማችሁ ስታስቡት እረፍ ብሎ ውስጣችሁ የሆነ በቃ እንዴት ልበላችሁ፣ እንዴት ልንገራችሁ፣ በእውነት በጣም ይገርመኛል። በቃ ለራሴ ጌታ ሆይ በቃ እኔ እንጃ እንዴት አሳለፍከው። በቃ ይሁን ተአምር። ተስፋና ህልም ካላችሁ እንዲሁም ደግሞ የእውነት በተለይ ልጃችሁን ትታችሁ የተሰደዳችሁ ታቆታላችሁና ልጃችሁን፣ ትዳራችሁን፣ ባለቤታችሁን፣ እናታችሁን በቃ ብቻ በጥቅሉ ህያው የሆነች ነፍሳችሁን በምንም እንድትጠፋ ስለማትፈልጉ እነዚህን ነገሮች በቃ በትዕግስት በጽሞና ታልፋላችሁ ማለት ነው። እና ማለፍም አለባችሁ ብዬ ነው ማምነው። እና ሁሉም ነገር ይቀየራል፣ የማይቀየር ነገር የለም። በእውነት ዛሬ ላይ አሁን እኔ ስመጣ ያለቀሰችው እንባ የሚገርማችሁ ነገር በጣም የገረመኝ ነገር ማለት ነው። ቆይ ማ ነበር እንደዛ ሲያደርገኝ የከረመው? እኔን 2 ዓመት ሙሉ ሲያቃጥለኝ የከረመው ማ ነበር? ዛሬ እሷ እንደዚህ ስቅስቅ ብላ ማልቀስ ምን አመጣው? ነገሩ ሁሉ አፏ ላይ ብቻ ነበር እንዲህ ያለው ላለኝ የምርም ግን ነው እንደ አፋ ሆዷ እንትን ቢል ኖሮ በጣም ከባድ ነበረ። አንዳንድ ጊዜ ግዴታችን ተወጥተን መብታችን ማስከበር ግድ ይለናል። ግን ደግሞ ቀን እስኪያልፍ ድረስ ያለ አይደለ የሆነ የምትታገሱት ነገር ነገሮችን
ብታባብሱ የባሰ እነሱ በሀገራቸው ያው ነገሮች ታውቃላችሁ፣ ነገሮችን አጋን ነው ብዙ ደረጃ ሊያደርሱን ይችላሉ። ከስራችን ወይም ከዓላማችን ሊያደናቅፉን ይችላሉ። ለጊዜው ኢቭን ቢሮ እንኳን ሄዶ መቀመጥ በራሱ ያስጠላል። እኔ በጣም ነው የምጠላው፣ በጣም ከምነግራችሁ በላይ። ለአንድ ቀን ስራ ትቼ እዛ ሀገር መዋል ማለት ለእኔ በጣም ጭንቀት ነው የሚሆንብኝ እና ብዙ ቦታዎች አሉ አሁን እንደዚህ ሳይመቻቸው ያጭ ምናምን ብለው እንትን የሚሉ። መታገስ ግን መልካም ነው፣ በእውነት ነው የምላችሁ። ታግሶ በቃ ያ ቀን ያልፋል። እግዚአብሔርን አንዳንድ ጊዜ የእናንተ ማቅምን ሊለካበት ይመስለኛል። እግዚአብሔር ይህንን ነገሮች ሲፈትኗችሁ ዝም የሚላችሁ ያው ጥበቃው እንዳለ ሆኖ ግን ደግሞ ምን ይሆናል የሆነ እናንተን አቅማችሁ ምን ያህል ነው የሚል። እኔ እውነት ለመናገር በጣም የምትፈተነኝ በሃይማኖት ነበር። እንግዲህ ክርስቲያን መሆኔን አውቃ የወሰደች ቪዲዮ ሰርቼ መርጣኝ 5 መዳቦች መርጠውኝ ከ5ቱ መዳቦች እኔ እሷ ላይ ወስኜ ነው እንግዲህ 5ኛዋ ላይ የመጣሁት። ሰው ግን በጣም የሚገርመው ነገር በቃ አቀባበሏ ምናምን በጣም ነበር የሚለየው። በእውነት በጣም ጥሩ ሰው ነበር የመሰለችኝ። እናንተም ግን የሆነ መሀል ላይ ደግሞ በቃ ሰይጣን በራሱ ሰዓት የሚፈትናችሁ ነገር አለና በተለይ ሃይማኖት ላይ በጣም ከባድ ነው እንትኗ እና እኔ ቲክታክ ከፍቼ ቲክታክ ላይ እንደዚህ መንፈሳዊ ነገር እሰራለሁ፣ ዝማሬዎች ምናምን የተለያዩ ነገሮች እሰራበታለሁኝ እና እዛ ላይ አይታ የመጨረሻ በጣም ነው በቃ የተናደደችው። ምን ልበላችሁ በቃ ከቃል በላይ ማለት ነው። እና መጨረሻ ላይ ቤቴ የራሱ ቪዲዮ እንዳትቀርጭ ተባልኩኝ። ከዛም ደግሞ መብቴ ነው ክላሴ ብዬ ባሸነፍኩ ሰዓት ዋይፋይ ዘጋለሁ። ዋይፋይ ተዘጋሽ እኔም አንድ ቀን አላድርም ስንል በቃ በዚህ እንደዚሁ እንደተጠማመድን ነው ያለቀው። እና አንዳንድ ጊዜ ደግሞ ምን አለ መሰላችሁ ሰው አምኖበት አውቋችሁ ወደ እሱ ካስጠጋችሁ ወይም ከወሰዳችሁ በኋላ ደግሞ ስለ ሃይማኖታችሁ የሚከራከራችሁ ሙስሊምም ሆኑ ፕሮቴስት ምንም አይነት ሃይማኖት ተከተሉ፣ ስራና ስራ ነው የሚያገናኛችሁ። እናንተ ተማምናችሁበት እነሱም አውቋችሁ ከወሰዷችሁ እንደዚህ አይነት ነገር ወይም እንደዚህ አይነት ሀሳብ ሲያመጡ በጣም የምትናደዱት። እኔ በጣም የምታናደደኝ ነበረ። በቃ አንቺ ክርስቲያን መሆኔን አውቀሽኝ አይደል እንዲያመጣሽኝ ለምንድን ነው የምትፈትኝ? ያመነበትን ነው የሚከተለው። ስለ እምነት አንቺ ምን ቤት እችላታለሁ ማለት ነው። እና የእውነት ብዙዎቹን አሁን እኔ ለምሳሌ እኔ ክርስቲያን ስለሆንኩኝ አይደለም ወይም እኔ ኦርቶዶክስ ስለሆንኩኝ አይደለም። ኢቭን ሙስሊሞችን ራሱ እነሱ ሲሰግዱ ስራሽን ስር የሚሉ አካላቶች አሉ። የእውነት ነው የምላችሁ ሙስሊም እህቶቻችንን ማለት ነው። አንድ ጓደኛ ያለች ማርያምን ነው የምላችሁ ቤቱን ቀይረዋለች። በነገራችን ላይ ነው ሰላ ጊዜ እሷ መጸለይ አትችልም። በእነሱ 30 ሰዓት እሷ መጸለይ አትችልም። ለምን ይሆናል? ሙስሊም አይደለችም እንዴ? ያችን ታይም ወስዳ እነሱ እየጸለዩ ነው። አያችሁ ምን ያህል ለሰራተኛ ያለ አመለካከታቸው ባጭሩ ሃይማኖት ጋር ብቻ ሳይሆን ሰራተኛ ላይ ያላችሁ የሆነ መጥፎ አመለካከት ሁሉም ጋር ያለ ነው። ስለዚህ እኔ በኋላ ላይ በቃ የምር በጣም የተገረምኩት ነገር በሷ ላይ እንደዛ እንትን ስትል፣ ስለዚህ እነሱ ሃይማኖት ብቻ ሳይሆን ኢቭን ሰራተኛ ነው። ግን በምን ላገኛት ብላ ነው። እኔ በስራዬ ፐርፌክት ስለሆንኩባት በቃ በስራዬ ደግሞ ቤተሰቡም ይመሰክራል ያለው ባለቤቷ፣ ልጆቿ ሁሉ በቃ ከሁሉ ተገላ እኔን እንትን የምትለኝ እሷ ናት። እና ያ ስለሆነ በምን ትኮንነኝ በምን እንትን ትበል። ከዛ መጨረሻ ላይ ቪዲዮ እየሰራች እንደዚህ ስራ አሰራም እንደዚህ ነው። እነሱ ዞር ብለው ወደ እኔ ግምገማ ሲያደርጉ ስራዬ ተሰርቶ ልብሳቸው ተተኩሶ ምግባቸው ተሰርቶ ቤታቸው ጸርቶ ማርያምን ነው ማለት ፈግቼ ነው የምሰራው። 2 ሰራተኛ የምንሰራበት ቤት ውስጥ ፈግቼ ነው የምሰራው። እኔ የእውነት እንደው አንዳንዴም እድል ያስፈልገዋል እና ስለዚህ በእንደዚህ አይነት ህይወት ውስጥ ያላችሁ ልጆች ትኖራላችሁ። ስለዚህ ያልፋል፣ ትልቁ ነገር ያልፋል። ነገን ተስፋ አድርጉ። በቃ ተስፋ እንዳትቆርጡ፣ ትዕግስተኛ ሆኖ የሷ ቤት ይቀራል፣ የእናንተ ህይወት ደግሞ በአዲስ ይቀጥላል ነው የምላችሁ። ለምታዳምጡኝ አብራችሁ ስላላችሁ እጅጉን አመሰግናለሁ። ቪዲዮ ላይክ በማድረግ ጀምሩ። ከዚህም በኋላ እንግዲህ እንደዚሁ እየተማማረን እንቀጥላለን ማለት ነው። ውድ ቤተሰቦች በጣም ወዳችሁ ማከብራችሁ፣ ሰላማችሁ ብዝት ይበልልኝ። ለምን እስከምንገናኝ ቸር ያገናኘን።